ጀሃነም ውስጥ ሴቶች ይበዛሉ። ይሄ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። እህቶቼ ጉዳይሽ ጉዳይ ነውና አደራችሁ ከነዛ ሴቶች እንዳትሆኑ። ዛሬ ነገ ተውበት አረጋለሁ እያልሽ ይበልጥ በየሶሻል ሚዲያው የምትለቂያቸው ቪዲዮዎች፣ ጽሁፎች ዛሬ የደስታ ምንጮችሽ ቢሆኑ ነገ የቂያም ቀን ባንቺ ላይ ምስካሪ ሆነው ይቆማሉ። የምትሰሪያቸው ቪዲዮዎች አላህ ባንቺ እንዲደሰት የማያደርጉ ከሆኑ ዛሬውኑ ተውበት አድርጊ፣ ዛሬውኑ ተመለሽ። ጀሃነም ከባድ ናት። ነገ በጀና የነብያችንን ሙሐመድ ሰለላሁ ዐለይሂ ወሰለምን ፊት መታደል ከፈለግሽ ዱንያ እንዳታታልልሽ እህቴ። የምትለብሺውን ልብስ አደራ፣ የምትሄጂበትን ቦታ አደራ። አውቀሽም ሳታውቂም ዘፍነሽው ከሆነ አስበሽውም ሳታስቢውም ዘፍነሽም ጨፍረሽም ከሆነ ዛሬውኑ ተውበት አድርጊ። ጊዜው ገና ነው፣ አረፈደም። ዛሬውኑ ተመለሺ፣ ዱንያ እንዳታታልልሽ። ቱቡ ኢለላህ።